አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ ዛሬ ልክ እንደኔ በስደት ለምትኖሩ ሁላችንም የሚመለከት አንድ ቪዲዮ ይዤ ነው የመጣሁትና ቪዲዮውን በደንብ ስሙትና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ የማታውቁ ካላችሁ ልክ እንደኔ እንዳትሸወዱ ጥንቃቄ እናድርግ ለማለት ያክል ነው። እሱ ምንድነው መሰላችሁ እንግዲህ ወደ ስደት ስንመጣ ብዙዎቻችን ያው የስደት ምግብ ከሀገራችን ምግብ በብዙ ነገር ስለሚለይ አንድ ምግቡን ለመልመድ የምንቸገር ልጆች አለን። ሁለት ደግሞ ሀታ ብዙ አመት ተቀምጠን ያንን ምግብ መመገብ የማንችላለን። ምግብ እያለ ብዙ ጊዜ የምንራብ ልጆች አለን ማለት ነው። ለምን ብትሉ ያገኘነው ምግብ መመገብ ስለማንችል ማለት ነው። እንግዲህ ከነዚያ መካከል አንዷ እኔ ነኝ። እኔ አረብ ሀገር ላይ ከመጣሁ ቆይቻለሁ፣ ግን ምግብ ያገኘሁትን መመገብ አልችልም። ለምሳሌ የእንስሳት ውጤት የሆኑትን እነ ስጋ፣ እነ ወተት እና አይቤ፣ እነ ቅቤ ምናምን፣ እነ ለበን ምናምን ነገር እነዚህ የሚባሉ በደረሱበት አልደርስም። ማለት በበላ ጠልቼ አይደለም፣ በበላ ደስ ይለኝ ነበር፣ ምክንያቱም እጠቀምበታለሁ። ገባችሁ? ግን ደግሞ አልችልም። እኔ ልብላ እንኳን ብል ችዬ ወይንም ደግሞ ብቻ በጥቅል መመገብ አልችልም። እና የሀገሬ ልጆች ዛሬ ምሳ ልሰራ በጧት ተነሳውና ይሄን የምታዩትን ዶሮ አውጥቻለሁ ማለት ነው። እውነቴን ነው የምላችሁና የምታውቁ ግን በደንብ እንድታስረዱኝ ይፈልጋሉ። የማታውቁ ካላችሁ እንግዲህ ሆድ ከገባ ዘመር ነው እያላችሁ ከበላችሁ ብሉ ማለት ነው። እና እኔ እዚህ ቤት ስጋ አልበላም፣ ዶሮ በላለሁ ማለት ነው። ግን ዶሮ ሁሉንም ዶሮም አልበላም። አይታችሁት ከሆነ ግራም አላቸው ዶሮዎቹ። የሆነ በግራም ያነሰች ዶሮ ከመጣች አልበላትም። ለምን ብትሉ ሳጥቦ ራሱ ያስታውቀኛልና የሆነ ደስ የማይል ነገር አለው። እንደዛ ከሆነ አልበላም። እና እኔ እውነት ለመናገር እዚህ ቤት አልሐምዱሊላህ ቤቱ ነፃነት ስላለው በአብዛኛው የምመገብ የሀገሬ ምግብ ነው። ቤቱን ባሳያችሁ አንድ ቀን አሳያችኋለሁ። የሌለ የሀበሻ ምግብ አታገኙም። እነ ተልባ አሉ፣ እነ ሱፍ አሉ፣ እነ ሽሮ ዱቄት ባልጫ በምጥን በርበሬ ባይነት አለ፣ ጤፍ ዱቄት አለ። አልሐምዱሊላህ ሁሉ ነገር አለና ያገኘሁትን ምግብ ስለማልመገብ የአረቦችን የራሴን ምግብ ነው በአብዛኛው የምመገበው ማለት ነው። ከቻልኩ እንጀራ ጋግራለሁ፣ ካልቻልኩ ደግሞ እንጀራ ገዝቼ ማለት ነው። እና ግን ለምሳሌ ከስጋ ዘሮች ይሄን ዶሮ እመገባለሁ ማለት ነው። ይሄ ድጃጅ ሰድር የሚባለው እንዲሁም ደግሞ ዶሮ ራሱ እመገባለሁ። ግን ሁሉንም አይደለም ብያቸዋለሁ። እና ብዙዎቻችን ብቻ በጥቅሉ አረብ ሀገር ላይ ስንኖር ምግብ የምንመርጥ ልጆች አለን። ያገኘነውን መመገብ የማንችላለን። አንዳንድ እህቶች ደግሞ ማሻአላህ ያገኘዋትን ፍን አድርገው ይበላሉ። እኔ በነገራችን ላይ አንዳንዴ ይቀናሉ። ለምን ብትሉ 3-4 አይነት ምግብ ራሱ ባንዴ ቀላቅለው በልተው ጤነኛ የሚሆኑ ሰዎችን ሳይ ታድላችሁ እላለሁ አንዳንዴ ማለት ነው። ለምን እኔ አልችልም እንደዚህ ያለ ነገርና ብቻ በጥቅሉ ምግብ እጸይፋለሁ። ግልጽ ልንገራችሁ፣ ግን እንደዚህ ስል በጣም ይቅርታ ሀገሬ ልጆች። እና ምንድነው በሉ ብቻ ስጋና ወተት ዘር የሆነ ነገር በተለይ ደግሞ ሸክ ያድርብኛል ሁሌም ማለት ነው። አውቃለሁ ሐራም የሆነ ነገር እንደማይበላ ሐላል ነው ተብሎ የሚበላው ምንም እንኳን በማሽን ቢታረድም እንግዲህ። እና ቆይ አሁን እኔ ማለት ነው ጥያቄሽ ምንድነው? ወደ ገደለው ግቢ ማለታችሁ አይቀርም። ምን ላድርግ የሀገሬ ልጆች፣ ጨንቆኝ እኮ ነው ወላሂ። ብዙ ጊዜ አይዋለሁ ደግሞ የዛሬው ተለየብኝና እንደው ዛሬማ ዝም ብዬ ማለፍ የለብኝም ቁርጤን ማወቅ አለብኝ ብዬ መጣሁ። የምታውቁ አሳውቁኝ በቃ። ከዛሬ ጀምሬ ያቆማለሁ። እስከ ዛሬው አልፏል። ለስንት አመት ያክል ያው ስጋ ሳልበላ እንድሬያለሁ። ለስንት አመት ያክል ወተት ሳልጠጣ እንድሬያለሁ። እኔ በርግጥ ኢትዮጵያ እያለሁም ስጋ ካገኘሁት ቤት አልበላም። ምግብ ቤት ገብቼ ስጋ ዝጄ አልበላም። መብላት እፈልጋለሁ ግን አይዋጥልኝም። ስለዚህ አልበላም። ሰርግ ቤት እጄ በበርበሬና በዘይት እንጀራ ነው የሚሰጠኝ። ወተት የምበላ ከሁለት ሰው ቤት ነው። አላህ ይረህማት ከአያቴና ከእናቴ ቤት ብቻ ወተት ከተዘጋጀ። ሌላ ሰው ቤት እጄ እበላለሁ ግን እታመማለሁ። ገባችሁ? ለምን እየተጸየፍኩ ስለምበላው ማለት ነው። እና ስለዚህ ይሄን ነገርም እስከዛሬ ካቆምኩት ከወተቱ ከስጋው ስለማይበልጥብኝ እተዋለሁና የምታውቁ ግልጹን ንገሩኝ። እያያችሁት ነው አይደለ? ይሄ ዶሮ እንግዲህ ዶሮ ነው ያገሬ ልጆች። ዶሮ የፈለገ ያክል የፈረንጅ ዶሮ የፈለገ ያክል ያበሻ ዶሮ ቢባል በሀገራችን ብዙ የዶሮ አይነቶች እናውቃለን። አውቃለሁ ይሄ ሁሉም ነገር በኬሚካል የተነፋፋ ነገር እንደሚመጣልን። ግን የሀገሬ ልጆች የፈለገ ያክል ቢነፋፋ አሁን ይሄን የሚያክል የዶሮ ስጋ አለ ብላችሁ ነው የምትሉኝ እንዴ? ምንድነው የሚያክል መሰላችሁ? ወላሂ ከምሬ ነው። እኔ ገበሬ ልጅ ነኝ። አባቴ ጣቦቱን ምንድነው ጊደሩ ምኑን እያረደ እንደፈለኩ ያደኩ ልጅ ነኝ ማለት ነው። እና
ግልገል ታውቃላችሁ? ጠቦት የምትባል ጤፍ ፍየል ወይንም ደግሞ ጠቦት ወንድ አይደል የሚባለው? እነሱ ታርደው ጭናቸውን ነው እኮ የሚያክለው ይሄ ሀገሬ ልጆች። ልክ ያንዷን ጠቦት ፍየል ጭኗን የሚያክል ስጋ እንዴት ነው የዶሮ ስጋ ሊሆን የሚችለው? እንዴት አምኜ ልብላ ይሄን ነገር እዩት እስኪ ዛሬ ድረስ እንዴው ይሁን እያልኩኝ በቃ አይደለም ጫን እያደረኩ በላታለሁ። ዛሬ ግን በጧቱ ልሰራው ሳወጣው ትልቅ ነው ሳህኑ በሳህኑ ሞላ እና አሁን ይሄ እውነት የዶሮ ስጋ ነው ወይ ነው? እኔ ጥያቄ ልንገራችሁ፣ ሌላ ነገር አይደለም። ወላሂ ከዚህ ላይ ስታይ በጣም ትንሽ ነገር ልጆች ግን በአካል ስታይ እኔ በጣም አፈርኩኝም አዘንኩኝም። እንዴ ይሄማ በቃ ዶሮ ነው እያሉ የሚያብሉ ሌላ ነገር ነው ብዬ ሸካ አደረብኝና ስለዚህ የምታውቁ ሰዎች ካላችሁ ግልጡን አስረዱኝ። ከትናንት ወዲያ ቲክቶክ ላይ ምን አየሁ መሰላችሁ? ብዙዎቻችን ከሀገራችን ስንወጣ ጤናኛ የነበርነ ልጆች አረብ ሀገር ከመጣን በኋላ በቀደም አንድ ቪዲዮ ሰርቼ ነበር፣ ስለሱ ግን እመለስበታለሁ። አብዛኞቻችን አረብ ሀገር ያለ ልጆች ጤና የለንም፣ ታማሚዎች ነን የሀገሬ ልጆች። እና ቲክቶክ ላይ ምን አየሁ መሰላችሁ? ፕላስቲክ ፌስታል ማለት ነው፣ ነጭ ፌስታል ተዘጋጀና በጣም ብዛት ያለው ፌስታል፣ ከዛ የሆነ ማሽን አለ፣ በማሽን አስገቡት ማለት ነው። ፌስታሉን በማሽን ካስገቡ በኋላ ያንን ፌስታል ተረተሩት ማለት ነው። ሲተረትሩት ቅርጹ ምን ይዞ ወጣ መሰላችሁ? ፓስታ አለ አይደለ? የፓስታ ቅርጽ ይዞ ወጣ ማለት ነው። ከዛ ግማሹን ፓስታ አደረጉት በሉ፣ ግማሹን ደግሞ ሩዝ አደረጉት በሉ። ፖሊስ ደርሶባቸው ወላሂ ቲክቶክ ላይ ያዩት ማለት ነው። ያያችሁ ልጆች ካላችሁ ኮሜንት ጻፉልኝ። ከዛ ግማሹ ሩዝ ተደረገ፣ ግማሹ ደግሞ በፓስታ መልክ ቀረበ። ከዛ የሩዝ ስም ራስ ተጥፎበት ምናምን እንደዚያ እያዘጋጁ ፖሊስ ይዟቸው አየሁና ብዙ ልጆችን ኮሜንት እያነበብኩ ነበር። ለካ ለዚያ ነው እንዲሁ ወደ የተነፈው፣ ለካ ላስቲክ እየበሉ እንደዚህ ሆንኩት ምናምን ሲሉ ነበርና እንደው ስጋ እያሉ ነው የሚሰጡንም። እንደው እውነት ያልሆነ ነገር ነው እንዴ ለማለት ያክል ነው። እኔ ይቅርበሉ እንዳልኳችሁ ሐራም ነገር እዚህ ሀገር እንደማይበላ አውቃለሁ፣ ሐላል የሆነ ነገር ቢሆን እንጂ ግን በቃ ሸካ አደረብኝ። እንዴ ፈለገ ያክል ኬሚካል ያወፈረው ዶሮ ቢሆን እንዴት ነው ይሄ የዶሮ ስጋ ሊሆን የሚችል? ሀገሬ ልጆች የአንዲት ጠቦት ጭን እኮ ነው የሚያክለው። የጠቦት ጭን የሚያክል እንዴት ዶሮ ስጋ ነው ብያመኘ ልብላ? ወላሂ እኔ ግራ ገባኝ። ከዚህ ላይ ስታይ በጣም ትንሽ ነው ሀገሬ ልጆች። በትልቅ ሳህን ያቀረብኩት ሞላው ሳህኑንና ምን ላርግ እስኪ ንገሩኝ። አሁን የእውነት የዶሮ ስጋ ነው ወይስ አትብሉ ይቅርብሽ ቃሌት? ልክ የስጋው እንትን የከብት የዶሮ የምንድን የፍየል ስጋ እንዳቆምሽ ሁሉ ይሄን ማቆሚ ነው የምትሉኝ? እኔ ባቆም ችግር የለብኝም፣ ቢቀርብኝ ይሻለኛል። ኧረ እናቴ ሽሮ የተማረኝ አንዴ ቅንጣቅጤ አንዴ ሳሎና አንዴ ነው ሸፍ እያደረኩ እኮ እበላለሁ ይሄን እና እስከዛሬው የበላሁትንስ እንዴት ላድርገው? ዛሬ መቼንም አልበላትም ትቀራታለች እንጂ ወላሂ የዛሬው ደግሞ ይለያል። እናቴ አንድ ኳል የሚባል በሬ ነበረና የኳልን ጭን ነው የሚያክለው ሲታይ ራሱ እንዲሁ። ታዲያ እንደሮ ነው ብዬ የምበላ በምን ሲጀመርም አይዋጥልኝም። እና እንዲህ ስላችሁ ደግሞ በራብ እንዳትሞቱ መብላት መመገብ የምትችሉ ማጥ የምትችሉ ከሆነ ብሉ። ከወርግ ገባ ሁሉም ዘመር ነው። ግን ደግሞ የኔ ቢጤ ለክስክሶች ካላችሁ መቼም ቢሆን አልፍላችሁም። አረብ ሀገር በምግብ ትጎዳላችሁ። ምግብ ሞልቶ ይረበኛል። እኔ በቃ ለምን አብዛኛው የአረብ ሀገር ምግብ እንደምታውቁት ስጋ ነው፣ ቅቤ ነው። ይረበኛል፣ ወላሂ ይረበኛል። እኔ ማለት ነው የራሳችን የሀገራችን ምግብ ከሌለ ወይ ደግሞ ድንች ነገር ወይ ምስር ደግሞ አልበላም፣ ኃይለኛ ጨጓራ ስላለብኝ። 4 አመት ሙሉ እኔ በፊት እታመም ነበር። ለምን ብትሉ ምግብ ስለማልበላ ሁሌ ሐኪም ቤት ነበር የምሄደው። ወላሂ 4 አመቴን ከጨረስኩ በኋላ ኢትዮጵያ ገብቼ ታክሜ መድኃኒት ተሰጥቶኝ ነው ሰው የሆንኩት። እና ባካችሁ የምታውቁ ሰዎች ካላችሁ መላ በሉኝ። ልብለው ወይስ ይቅርብኝ? ዶሮ ነው ግን